ሰላም ጤና ይስጥልኝ ክቡራትና ክቡራን የአቤስታር ዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ የአክብሮት ሰላምታዬ ይድረሳችሁ። ክፉ አይንካችሁ፣ በጎ አይለፋችሁ። ይህ የዘወትር ምኞቴ ነው። የዩፎዎች ምንነት ህዝብ ሊያውቀው ይገባል ተባለ። ዶናልድ ትራምፕ ስለ ባዕድ ፍጥረታት ወይም አሊያንስና ዩፎዎች ሚስጥራዊ ፋይሎች እንዲወጡ አዘዘዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ባዕድ ፍጥረታት ህልውናና ስላልታወቁ በራሪ አካላት ዩፎዎች ለዓመታት በሚስጥር ተይዘው የቆዩ የመንግስት ፋይሎች ለህዝብ ይፋ መደረግ አለባቸው ሲሉ በይፋ አዘዘዋል። ትራምፕ ይህን ያሉት በራሳቸው የማህበራዊ ገጽ በሆነችው ትሩዝ ሶሻል ሚዲያ ላይ ሲሆን መረጃዎቹን ይዘው የቆዩ የመከላከያና የደህንነት ተቋማትም ፋይሎቹን እንዲመረምሩና ሚስጥራዊ ያልሆኑትን እንዲለቁ ነው እንግዲህ ጥሪ ያቀረቡት። የሚለቀቁት ፋይሎች ስለ ባዕድ ፍጥረታት ወይም አሊያንስና ስላልታወቁ በራሪ አካላት ወይም ዩፎዎች በአሜሪካ የስለላ ተቋማት ተመዝግበው ስለሚገኙ ያልተገለጡ ሪፖርቶች ጭምር እንደሚናገሩ ተገልጿል። የአሜሪካ ህዝብ ለበርካታ አስርተ ዓመታት ከፍተኛ ፍላጎት ላሳየበት ለዚህ ጉዳይ ትክክለኛውን መረጃ የማግኘት መብት አለው የሚል እምነት እንዳላቸውም ነው እንግዲህ ፕሬዝዳንቱ የተናገሩት። ከዚህ ቀደም የነበሩት አስተዳደሮች እነዚህን መረጃዎች በሚገባ ለህዝብ አለማሳወቃቸውን በመጥቀስም ትችት ሰንዝረዋል። እነዚህ ፋይሎች በይፋ መውጣታቸው ስለ ጠፈር ምርምር፣ ስለ ሳይንሳዊ ግኝቶችና ስለማይታወቁ በራሪ አካላት በሚደረጉ ክርክሮች ላይ ትልቅ ተጽዕኖ ይፈጥራል ተብሏል። እስካሁንም የተደረጉ ጥናቶችና ስለ ባዕድ ፍጥረታት መኖር ማረጋገጫ ባይሰጡም አሁን የሚወጡት መረጃዎች ግን አዲስ ነገር ይዘው ሊወጡ እንደሚችሉ ነው በጉጉት እየተጠበቀ ያለው። ዓለም አቀፍ ትኩረትን የሳበው ይህ ጉዳይ የብዙዎችን እይታ ሊቀይር እንደሚችልም እየተነገረለት ይገኛል። እናንተስ ምን ታስባላችሁ? እነዚህ መረጃዎች መውጣታቸው የዓለምን አመለካከት ይለውጠው ይሆን? እስኪ የሚሰማችሁን በኮሜንት አካፍሉን። ሰሞኑን ወደ ሀገረ ኬንያ የተሰማው ዜና ብዙዎችን አጀብ አስብሏል። ታዋቂው ኬንያዊ ሰባኪ ወይም ፓስተር ዴቪድ አውር በቅርቡ በቤተ ክርስቲያን አገልግሎት ላይ ያለ ያሳዩት ቪዲዮ መላውን የኢንተርኔት ዓለም እያነጋገረም ይገኛል። ፓስተሩ በትልቅ ስክሪን ላይ ከእግዚአብሔር ጋር የተደረገ የዋትሳፕ ውይይት ወይም ቻት ኢንተርፌንስ ነው ያሉትን ምስል ለተከታዮቻቸው አሳይተዋል። በቪዲዮው ላይ የስልካቸው ስክሪን በግልጽ የሚታይ ሲሆን ጋድ ወይም እግዚአብሔር ከሚል ስም ጋር መልእክት ሲለዋወጡ የሚያሳይ ምስልም ቀርበዋል። ይህ ክስተት ሁለት አይነት ስሜቶችን ያስተናገደ ሲሆን የነቢዩ ደጋፊዎች ይህ የእምነት መገለጫና ምሳሌያዊ ራዕይ ነው፣ ፈጣሪ ለነቢዩ መልእክቱን በፈለገው መንገድ ሊያስተላልፍ ይችላል በማለት ድርጊቱን በጽኑ ይከላከላሉ። በሌላ በኩል ደግሞ ይህ ፍጹም ሃይማኖታዊ ማታለል ነው፣ ቴክኖሎጂን በመጠቀም ሰዎችን ለማሳመን መሞከር አደገኛ ብልጣብልጥለት ነው በማለት ስጋታቸውን እየገለጹ የሚገኙም አልጠፉም። በተጨማሪም ማንኛውም ሰው በስልኩ ላይ የፈለገውን ስም መዝግቦ ራሱ ለራሱ መልእክት መላክ እንደሚችልም የታወቀ ነው ሲሉም ትችታቸውን በስፋት የሰነዘሩም አሉ። በዘመናችን እንዲህ ያሉ በቴክኖሎጂ የታገዙ ታምራቶች እየበዙ መምጣታቸው ምን ያሳያል? እውነት ፈጣሪ በዋትሳፕ መልእክት ይልክ ይሆን? ወይስ ይህ የዘመኑ የሐሰተኛ ነቢያት ምልክት ነው? እናንተ ሐሳባችሁ ምንድን ነው? የሚሰማችሁን ኮሜንት ማድረግ እንዳትረሱ። በዚህ ሰሞን ብዙዎችን ሲያነጋግር የቆየው የአቶ ገመችስ ደበላ ጉዳይ ነው። አቶ ገመችስ ደበላ የሀገራችን ባልታዛር የሚል ስምም ተቀብለዋል። አቶ ገመችስ እንግዲህ የጨፌ ኦሮሚያ የምክር ቤት አባል ናቸው። ታዲያ ሰሞኑን አንድ ጉዳይ ይፋ ወጥቶባቸዋል። ባገኙት አጋጣሚ ሁሉ ከሴቶች ጋር መጋደም ስራዬ ብለው የያዙት እኒህ ሰው መጋደም ሳይበቃቸው ሲጋደሙ ካሜራ ደቅነው ነበር። ብዙዎች አቶ ገመችስን ሲጠሯቸው የሀገራችን ባልታዛር ወይም ባልታዛርን የሚያስንቁት ሰው ይሏቸዋል። ምክንያታቸው በግልጽ ምን እንደሆነ ባይታወቅም ምንም የቀረው ያስተረፈው ሴትም የለም ነው የተባለው። 3 ህፃናት ልጆች አሉት የተባለ ሲሆን እነዚህን ህፃናት ይዞ ቲክቶክ ላይ በመሽሞርሞር እንደ ቤተክርስቲያን ወዳድ ሰው ሲዘምር ይታያል ይላሉ ብዙዎች። ታዲያ የዚህን ግለሰብ ያለመከሰስ መብት ያነሳው ጨፌው በህግ ቁጥጥር ስር አውሎ ምርመራ ለማካሄድ ፖሊስ ያሰማራ ቢሆንም ሰውየው ከፖሊስ አይን ተሰውሯል ነው የተባለው። የሀገራችን ባልታዛር መጨረሻው ምን ይሆን? ሁኔታውን ተከታትለን ወደ እናንተ የምናቀርብ ይሆናል።
ሰክሮ መኪና ሲያሽከረክር አደጋ አድርሶ ተሰወረ የተባለው አትሌት ፈይሳ ለሊሳ ለመጀመሪያ ጊዜ ምላሽ ሰጠ። በቅርቡ ድንገተኛ አደጋ አጋጥሞት የነበረው አትሌት ፈይሳ ለሊሳ ስለ ጤንነቱ ሁኔታና ስለተናፈሱ ወሬዎች በይፋዊ የማህበራዊ ሚዲያ ገጹ ጠንከር ያለ ትችት አስተላልፏል። አደጋዎች በድንገት ይከሰታሉ ያለው ፈይሳ ማዳን የሚችለው ደግሞ እግዚአብሔር ብቻ ነው ብሏል። ጉዳት የደረሰብን ሰዎች ሕክምና አግኝተን በአሁኑ ሰዓት በጥሩ ሁኔታ ላይ እንገኛለን ያለው ይህ አትሌት የአደጋው መንስኤ ሳያውቁ ወሬ በሚነፉ አካላት ላይም ከፍተኛ ቅሬታ እንዳለው ገልጿል። ጥፋቱ የማን እንደሆነ ሳታውቁ የሰፈር ወሬ እየነፋችሁ የነበራችሁ ዩቲዩበሮች እንዲሁም ቲክቶከሮች ራሳችሁን አንድ ቀን አደጋ ውስጥ እንደምታገኙት አትጠራጠሩ ብሎም አክሏል። ወንድ ልጅ በዚህ ደረጃ ወደኛ ሲሆን በጣም ያሳፍራል። ደግነቱ ወሬ ከመንፋት ሌላ ምንም አታመጡም በማለት ነው እንግዲህ በዛቻ መልእክቱን ያስተላለፈው። አትሌት ፈይሳ እሱም ሆነ ጉዳት የደረሰባቸው ሰዎች በአሁኑ ላይ በጥሩ ጤንነት ላይ እንደሚገኙ የገለጸ ሲሆን በርካታ ሰዎች የዚህን አትሌት አስተያየት እየተቃወሙትም እየተቹትም ይገኛሉ። እናንተስ በዚህ ሐሳብ ምን ተሰማችሁ? የዛሬውን ሰሞነኛ ዝግጅት በዚሁ እናጠናቅቃለን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውንም ላይክ ማድረግ እንዳይረሳ። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሆን።